ዛሬ እንግዲህ እንደዚህ የሚያምር ቆንጆ የሆነ ኸልየት ነህል ነው አብረን የምንሰራው። ቀጥታ ለስራው እንሄዳለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ የዩቲዩብ ተከታዮች እንዴት ናችሁ? ነው ያለው አልሐምዱሊላህ። ዛሬ እንግዲህ እንደዚህ የሚያምር የሆነ ኸልየት ነህል ነው አብረን የምንሰራው። ትልቅም ትንሽም ማድረግም ትችላላችሁ ማለት ነው። እዚያ እንግዲህ የሚጠበቅብን ይሄን ለመስራት ሁለት ኩባያ ዱቄት ያስፈልገናል። እስከ እንደምታዩት የፈለጋችሁን ዱቄት መጠቀም ትችላላችሁ። እዚህ ጋር ሀሊብ ፓውደር 2 ማንኪያ እጠቀማለሁኝ። ከዛ መልሼ በትንሽዬ ማንኪያ ስኳር እጠቀማለሁ። ጨው ደግሞ ትንሽዬ ነስነስ አደርጋለሁ። ከዛ አንድ በትልቅ ማንኪያ ዘይት እጠቀማለሁኝ ማለት ነው። ከዛ ይሄንን አንድ ማንኪያ ካሜራ እጠቀማለሁ፣ በትንሿ ማንኪያ ማለት ነው። ይህንን በደንብ አድርጌ አደበላልቀዋለሁ ማለት ነው። ይህን ካደባለኩኝ በኋላ አንድ ኩባያ ሀሊብ በውሃ መብቃት ትችላላችሁ። ሀሊብ ፓውደርን በጥብጣችሁ በሀሊብ መልኩ መጠቀም ትችላላችሁ። ሀሊብ ከሌላችሁ ሞር ደግሞ ፍረሽ ሀሊብ ቢሆን ይመረጣል ማለት ነው። ከዛ ይህን ሀሊቡን ሞቅ እናደርገዋለን። ሀሊቡን ሞቅ ካደረግን በኋላ በእጃችሁ መውቃት ትችላላችሁ። ማሽንም ካላችሁ ደግሞ በመኪናም በደንብ አድርጋችሁ ማሸት ይኖርባችኋል ማለት ነው። መታሸት በጣም ይፈልጋል። ካልታሸ እንደ ሶፍት አይሆንላችሁም። ውስጡ እንትን ነው የሚሆነው። በደንብ ክፍት ብሎ እንደ ሶፍት እንደሆንላችሁ በደንብ አድርጋችሁ ማሸት ይኖርባችኋል። እዚህ ጋር ያላሳያችሁ ቪዲዮ ላይረዝም ብዬ ነው ማለት ነው። ከዛ ይሄን በደንብ አድርገን አሽተን ቢያንስ 30 ደቂቃ ያክል መታሸት ይፈልጋል። ከዛ እስከ ሳህን ላይ እስኪለቅልን ድረስ እናሸዋለን። ከዛን ከላይ ዘይት ጣብ እናደርግና ጥቅል አድርገን ቢያንስ ለአንድ ሰዓት ያክል እናስቀምጠዋለን፣ ኩፍ እንዲል ማለት ነው። ከዛ ኩፍ ካለ በኋላ በዚህ መልኩ የሚያምር ነው የሚሆነው። በዚህ ኩፍ ብሎ ከወጣልን በኋላ ኩፍታውን እንደወጣልን በደንብ አድርገን እናሸዋለን። ከዛም በኋላ እዚህ ጋር እናንተ መጠቀም የምትፈልጉትን ነገር መጠቀም ትችላላችሁ። ምሳሌ ካኮ ሊሆን ይችላል፣ ቾኮሌት ሊሆን ይችላል፣ የተለያዩ ጅበኖች አሉ። እነሱንም የምትፈልጉት እናንተ የምትወዱትን መጠቀም ትችላላችሁ። እኔ ሰዎች የሚወዱትና ሞር የሚፈልጉት ጅበን ኬክ ነው። ትንሽ ጫው ስላለው አንደኛ ደግሞ ስለሚጣፍጥም ማለት ነው። እዚህ ጋር እኔ ጅበን ኬሪ አዘጋጅቻለሁ። ቢያንስ 2 ፓኬት ያስፈልጋቸዋል ይሄን ለመስራት። በዚህ መልኩ ለአራት ማዕዘን እንቆርጠዋለን ጅበኑን ማለት ነው። ከዛ እንደምታዩት በእጃችን ይዤ ቆንጠር እያደረጋችሁ በደንብ አድርጋችሁ እንትን ያላችሁ እያስገባችሁ ውስጥ ጅበኑ እንዳይወጣ ተቀልታላችሁ ማለት ነው። አማርኛው ጠፋብኝ እና የእንደራችሁ ተቀልታላችሁ። ከዛም በኋላ በዚህ መልኩ ትልቅም ማድረግም ትችላላችሁ፣ ትንሾቹ ማድረግም ትችላላችሁ። ሞድ ትንሹ በጣም ያምራል ማለት ነው። ከዛ እስከዛች ዘይት ትለቀልቃላችሁ የምታደርጉበት ነገር ላይ ማለት ነው። ታደርጉበት ቫይረስ ሊሆን ይችላል፣ የኛውም ሳህን ሊሆን ይችላል። በፈለጋችሁ ሳህን መጠቀም ትችላላችሁ፣ ፍሮን ውስጥ የሚገባ ማለት ነው። በዚህ መልኩ ዘይት እንደቀልቀውና እንደዚህ አድርገን እንደራድራቸዋለን ማለት ነው። ከደረደርን በኋላ ቀጥታ ፍሮን ውስጥ አንዱሎም ግጥም አድርገን ደግሞ ፎጣ ለብሰን ሞቅ ያለ ቦታ ላይ ቢያንስ ለግማሽ ሰዓት ያክል እናስቀምጠዋለን ማለት ነው። ለምን ኩፍ ማለት ስላለበት ማለት ነው። ከዛ 30 ደቂቃ በኋላ እንቁላል ቢጫውን ፓርት ብቻ አድርገን ከሀሊብ ጋር በደንብ አድርገን እንመታውና ከላይ እንለቀልቀዋለን። ከለቀለቅን በኋላ ስምስም ወይ ደግሞ ጥቁር አዝሙድም ቢሆን ማለት ትችላላችሁ። እሱን ታደርጉታላችሁ ማለት ነው። ጅበን ኬሪ ይህንን ይመስላል የተጠቀምኩት ማለት ነው። ከዛ ከለቀለቅን በኋላ ፍሮን ውስጥ እንደረዋለን። ቢያንስ ለግማሽ ሰዓት ያክል መቀመጥ ይኖርበታል። ፍሮናችሁን ቀድማችሁ መለኮስ እንዳስረሱ። ከዛ እንግዲህ በዚህ መልኩ ወጥቶልኛል። እኔ በጣም ስለቸኮልኩ ነው እንደውም እንደዚህ ያልሆነው ማለት ነው። እና እናንተ ደግሞ ሞር ከቆያችሁበት በደንብ የበለጠ ያምራል ማለት ነው። ከላይ የኔ ፍሮን ውስጥ እንደረዋለን 15 ደቂቃ ማለት ነው። ከዚህ በዚህ መልኩ ያማረ ቆንጆ ወጥቶልኛል ማለት ነው። ትንሽ ታደርጉት ሞር ይመረጣል ማለት ተቀልሎ ኩፍ ስለሚል ማለት ነው። እዚህ ጋር እናንተ ስኳር የተሰራ ካላችሁ ለጌማት የምትጠቀሙት ስኳር እሱን ከላይ ካወጣኑ በኋላ ከላይ በዚህ መልኩ አድርገን እናደርግበታለን ከላይ ማለት ነው። የፈልጋችሁትን ሸራ መጠቀም ትችላላችሁ ከላይ ማለት ነው። እኔ ግን ይሄ የተጠቀምኩት በጣም ቆንጆ ነው። ትወዱታላችሁ፣ ሞክሩት። ኮሜንት ላይ አስቀምጡልኝ አስተያየታችሁ ማለት ነው። ዛሬ ይሄንን ይመስላል። መልካም ምሽት ይሆናላችሁ።